የምስክር ማይከል ነው ዞኑ በራሱ ወደ 10 በላይ የምስክር ትምህርት ቤቶች አሉ በሀገር ደረጃ 90% የምስክር ጉባኤ እዚህ እንዳለ ይነገራል ማለት ነው የኢትዮጵያ የሆኑ የሥራ ሻራዎች አሉ ጥበበዶች ለምሳሌ ሰኔል ስራ ጭራ ስራ አሁን ይሄን ጭራ ፈረንጅ ላይ ሰራው ይችላል ተመልሰው የሚያስተምሩት ሰው ቶሎ እንዲደረስለት በአንድ ወቅት የንሻንጉል ጉምዝ የሰማውት ነገር አለ አንዲት እናት በ82 ዓመታቸው ሲጠመቁ እስካሁን ዘገያችሁ አሉ የኔን ጓደኞች በሙሉ ሞት ወሰደባችሁና ቀደመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህን ስፍራና ለክታ ዘመን መቁጠሪያ የሰጠች ፊደል ቀርጻ ብራና ዳምጣ ጽሕፈትን ያስተማረች እጽዋትን ቀምማ ሀገር ስታክም የኖረች በሕግና ሥርዓቷ ፍርድ እንዳይጓደል ድሃ እንዳይበደል ስትዳኝ የዘለቀች ዜማን መስርታ በምልክት ያኖረች ስንዱ እመቤት ናት ዛሬ ላይ ብዙ እኩዮች ቢነሱባትም ሊቃውንቷ እንደ ሻማ እየቀለጡ እንደ ጧፍ እየበሩ ሀገር ሰርተው ያኖሩ የሊቃውንት መፍለቂያ ናት ታዲያ እነዚህ ሊቃውንት ደግሞ የሚወጡት ከጉባኤ ቤቶች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማውን ቅዳሴውን ቅኔውን መጽሐፉንና ሌላውንም ያላትን ዕውቀት መምህራኑ ለደቀ መዛሙርቶቻቸው ያስተላለፉ ጉባኤ ቤቶች እስካሁን አሉ ወደፊትም ይቀጥላሉ የደቡብ ጎንደር ሀገረ ስብከት በዚህ የታደለ ነው የሀገሪቱን 90% የማስመስከሪያ ጉባኤ ቤቶችን አቅፎ የያዘ የጉባኤ ቤቶች ማህደር ቢባል ያንስበታል እንጂ አይበዛበትም ብቸኛ የሆነው የተክሌ አቋቋም የቤተልሔም የድጓ ማስመስከሪያ የዝማሬ መዋሥዕት ጽርሐ አርያም ዙራምባ የቆማ ፋሲለደስ አቋቋም በርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ እና በደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን ያሉት የአራቱ መጻሕፍት ምስክር ጉባኤ ቤቶችን ይዞ በርካታ ሊቃውንትን ለሀገር እያበረከተ ይገኛል ብርሃን ዘታቦር የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት ምስክር ጉባኤ በ2011 ዓመተ ምህረት በወርሃ የካቲት ጀምሮ ወንበር ተክሎ እያስተማረ ያለ ትልቅ ጉባኤ ቤት ነው ጉባኤ ቤቱ ሲጀምር ብዙ ህልምና ትልቅ የቤተ ክርስቲያን አደራ ይዞ ነበርና የጀመረው ከመምህሩና ደቀ መዛሙርቱ ውጭ ምንም ነገር ሳይኖር ትምህርቱ በዛፍ ጥላ ስር መሰጠት ጀመረ በርካታ ፈተና ውስጥ ያለፈው ይህ ጉባኤ ቤት በርካታ ችግሮችን ቢያልፍም ቅሉ ዋነኛ ፈተናው ትምህርት መስጫ ቦታ ለመኖር ነበር ከዛፍ ጥላ ወጥተው የገቡበት የመማሪያ ስፍራ ሌላ ችግር ይዞ መጣ ምቹ ባለመሆኑ ምክንያት መምህሩን ጨምሮ ደቀ መዛሙርቱ ለህመም እስከ መጋለጥ ደርሰው ነበር ብዙ ሐሳብ ሰፊ የቤት ሥራ ይዞ የተነሳው የጉባኤ ቤት በእግዚአብሔር መልካም ፈቃድ በቤተ ክርስቲያኗ የቁርጥ ቀን ልጆች ድጋፍ የማይሳኩ የሚመስሉ ከተለመደው የጎጆ ቤት ኑሮ ያላቀቁ ከሞላ ጎደል የደቀ መዛሙርቱን መኖሪያና መማሪያ ህንጻ ገንብቶ በሌላ የቤት ሥራ ተጠምዷል ከሀገር ውጭ ያሉ ኦርቶዶክሳውያን መጥተው የሚማሩበት የትምህርት ማዕከል እየገነባ ይገኛል ይህን ማዕከል ለመገንባት ለምን አስፈለገና ሌሎች ተያያዥ ጉዳዮችን መምህረ መምህራን የኔታ በጻለሙ የጉባኤ ቤቱ ምስክር መምህር እንዲህ ይገልጻሉ ዘበአማን የስኮላርሺፑን ትምህርት ወይም ዓለም አቀፍ የትምህርት ማዕከሉን መገንባት ያስፈልገበት ምክንያት አንደኛ ታሪካዊ ዳራ አላት ኢትዮጵያ ነው ከዚህ ቀደም ሃይማኖታዊ ትምህርትን ያው በሀገራችን ደረጃም የዘመናዊ ትምህርት 100 ዓመት ብቻ ስለሆነ ያለው ታሪክ ከዚያ በፊት ከተለያዩ ዓለማት እየመጡ ኢትዮጵያ እየተማሩ በኢትዮጵያ ትልልቅ ስራ የሰሩ አባቶች አሉ ለምሳሌ ከሳቴ ብርሃን አቡነ ሰላማ መተው በሀገራችን ተምረው የሀገራችን የመጀመሪያው ሊቀ ጳጳስ ሆነው
ክነታዊ ሂደትን በበለጠ እንዳሰፉ ይታወቃል። ከዚያ ሲቀጥል እጨየን ማቆም ወይም እጨየን ማቆም የምንላቸው አገራቸው የመናዊ ናቸው። ግን መተው እንደውም የሚከተሉት እምነትም የእስልምና እምነት ነበር ማለት ነው። መተው ተምረው የደብረ ሊባኖስ እጨጌ ማለት በሀገር ደረጃ ትልቁ ስልጣን ነው እጨጌነት። እሱን ይዘው ሀገር እስከ መምራት ደረጃ ደርሰዋል። ወደ ሀገር ቤት መተው ተምረው ማለት ነው። እንዲህ ያሉ ጴጥሮስ ፓየዝ ሌሎቹም በጎንደርም ታሪክ እንደዚሁ የሚጠቀሱ የመጻሕፍት ትምህርትን የተማሩ ሰዎች እንዳሉ ይታወቃል። ከዚህ አንፃር ኢትዮጵያ ታሪክ አላት ማለት ከሌላ ዓለም እያመጣች አስተምራ ሲፈልጉ ወደ ሀገራቸው ሄደው እንዲያስተምሩ እሱም ካልሆነ ደግሞ በሀገራችንም እንደ ብቃታቸው እንደ ደግነታቸው እየታዩ ለአገልግሎት እንዲውሉ የማድረግ ታሪክ አላት። እሱን ታሪክ ማስቀጠል አንዱ ነው። በሁለተኛ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ደረጃ እየሰፋ ነው ያለው። በሌላ ዓለም የሚኖሩ ኢትዮጵያውያን በዛው ኢትዮጵያውያን በሚኖሩበት ሀገር ያመኑ ምዕመናን አስተማሪ ይፈልጋሉ። በሀገራቸው ባህል ያደገ በሀገራቸው ቋንቋ የሚናገር አስተማሪ ይፈልጋሉ። ስለዚህ ከየትኛውም ዓለም መተው ተምረው ወደ ትውልድ ቦታቸው ቢሄዱ ሃይማኖት ያሰፋሉ፣ ትምህርት በሀገር ደረጃ በዓለም ደረጃ ያዳርሳሉ የሚል እምነት ይዘን ይህንን መገንባት አስፈላጊ ሆኗል ማለት ነው። በሶስተኛ ደረጃ አሁንም ምዕመናን በዓለም ደረጃ ካሉ ዘንድ ምዕመናን ባሉበት ሊቃውንቱ እየሄዱ በዚያው ጉባኤ ቤቶች እየሰፉ ናቸው እና ባለኝ ትዝብት ወይም ባደረግነው ጥናት ትምህርቱን እያስተማሯቸው ነው ባሉበት ዓለም። ህይወቱን ደግሞ ይሄ ትምህርት ቤት በራሱ የአብነት ትምህርት ቤት ራሱ የሚያሳየው ህይወት አለ። ሲያድጉ አብሮ እንደው በልምድም የሚያዝ ባህሉን በቀላል ነገር አገልግሎቱን ልምድ ለምሳሌ ከበሮ መምታት በትምህርት የምንማረው አይደለም፣ በአገልግሎት የሚገኝ ነው። ጸናጽል መቀበል ማቀበል እንዲህ በመቋሚያ አንተ ከፍ በል አንተ በላይ ሁን አንተ በታች ሁን፣ ጸናጽልን ያልያዝ አንተ ያዝ፣ መቋሚያ እኔ ይቅርብኝ አንተ ያዝ የሚሉ አይነት ማለት ትትና እንዲህ መሰል ነገሮች ከአባቶች እየወረስናቸው ለልጆቻችን የምናወርሳቸው ትውፊቶች አሉ። የትምህርቱ አንድ አካል የሆኑ ናቸው። ስለዚህ መምህራን ይህን ሁሉ ሲያስተምሩ ጊዜ ከሚወስድባቸው ከነሱ መካከል በዚያ ባሉበት ዓለም የሚያስተምሩ መምህራን መርጠው ይልኩልናል ከነሱ። እኛ ደግሞ የተወሰነ ጊዜ ከዚህ መጥተው ይማራሉ። የቆሎ ትምህርት ቤት ጎጆ ምን እንደመሰለም በዙሪያው አሳይተን ይሄዳሉ። በተለይ ደግሞ ደቡብ ጎንደር የምስክር ማዕከል ነው። ዞኑ በራሱ ወደ 10 በላይ የምስክር ትምህርት ቤቶች አሉ። በሀገር ደረጃ 90% የምስክር ጉባኤ እዚህ እንዳለ ይነገራል ማለት ነው። ስለዚህ በእነዚህ ሁሉ መጥተው ከምንጩ ቀርተው እንዲሄዱ ይደረጋል። ለእነሱም ሙሉነት እንዲሰማቸው ከዚያም ላለው ደግሞ ልክ የዚህንን ባህል ሙሉ ለሙሉ በዚያኛውም ሀገር እንዲሄድ ያስችላል ማለት ነው። ሌላው ለሀገርም ጠቃሚ ነው ብለን እናምናለን። ማለት ከተለያዩ ዓለማት ወደ ኢትዮጵያ ለስኮላር ይመጣሉ ማለት ነው። አሁን የዘመናዊን ትምህርት የፈጠሩት ሀገራት ከኛ እየወሰዱ ያስተምራሉ እና የኛ ምሁራን መጥተው ጀርመን እንዲህ ነው የምትለው፣ አሜሪካ እንዲህ ነው የምታደርገው፣ ቻይና እንዲህ ነው ስልጣኔ ለማሳየት ጥረት ያደርጋሉ። ደግሞ እነዚህ ሊቃውንት ደግሞ እነዚህ ህፃናት ደግሞ መጥተው ከዚህ ሄደው በኢትዮጵያ እንዲህ ነው የሚባለው እያሉ በሀገራቸው የኢትዮጵያን ስም ይወስዳሉ ማለት ነው። ሌላው እነሱ እንግዶቹ ነው ሲመጡ በተለያየ ዓለማት በብዙ መንገድ ለገቢም ይጠቅማል ማለት ነው። ለሀገር ደረጃም ብዙ ጥቅም አለው እና ወላጆቻቸውም ልጆቻቸውን ሲሉ አገር እየመጡ እንዲጎበኙም ኢትዮጵያን የሚያውቁ ሰዎች ኢትዮጵያን እየመጡ እንዲያዩም ያደርጋል። እንዳጠቃላይ እንደው በአምስተኛ ደረጃ ልናነሳው የምንችለው እነዚህ የሚመጡ የተለያየ ሀገር ዜጎች የኛንም ሀገር ጨምረን ስለምናስተምር በተለያዩ ቋንቋ የሚናገሩ የሀገራችን ማህበረሰብ የመለመልን ከየቋንቋው አምተንም ስለምናስተምር በእነሱ ሀገር ያለን ስልጣኔ ወደኛ ሀገር ያጋባሉ።
በእኛ ሀገር ያለ ባህልን እምነትን ደግሞ ወደ ሀገራቸው ይወስዳሉ። ስለዚህ ትስስርነት አንድነት ይመጣል ማለት ነው እና ዓለም በበጎ ጎን አንድ ትሆናለች ማለት ነው። አሁን ለጥፋት አንድ የሆነች ምን ቸገርበት የሚዲያው ምኑ የሚያመጣውን ጦስ ከኛ በጎ ነገር እንዲወስዱ ከነሱ ደግሞ ስልጣኔን ጊዜ አጠቃቀም እንዲህ የሚባሉ ነገሮችን ከነሱ ይዘው ስለሚመጡ እንወስዳለን ማለት ነው። ምንድነው ምን ጀምረው በሁለት መንገድ ነው የምናደርገው ትምህርቱን። ምናልባት እዚያ ተምረው የሚመጡ ይኖራሉ። ለምሳሌ አሁን በተለያየ ዓለማት የጉባኤ ቤቶች እየተስፋፉ መሆናቸውን እየተገነዘብን ስለሆነ እዚያ ተምረው የሚመጡ ወዳደገ ትምህርት ይሄዳሉ ማለት ነው። እነሱ እዚህ ለምሳሌ ቅኔ ብናስተምራቸው ቅኔ ተምረው መጽሐፍ ተምረው ይሄዳሉ ማለት ነው። ከዚህ አምጥተን ደግሞ ሃሁ ብለን በስመ አብ ብለን የምናስጀምራቸውን ለዲቁና ለክህነት አብቅተን ከነሱ መካከል በተሻለ መንገድ የመያዝ አቅሙ የሥነ ምግባሩ ሁኔታ እየታየ እዚሁ ሙሉን አጠናቆቅ ሊሄድ የሚችል ሰው ይኖረናል ማለት እኛ 3 ዓመት እዚህ ብንመድብ ወይም 5 ዓመት ብንመድብ ያ ሰው ግን 10 ዓመት ቆይቶ እንዲማርም እስከማድረግ ድረስ እንደ ውጤቱ ያየን ምን ሰጠው ይኖራል። ግን ለጊዜው በመጡበት ቋንቋ አማርኛውን ግዙን ለማስያዝ አማርኛ እስኪችሉ ድረስ አሁን በጉባኤ ቤታችን 8 አይነት ቋንቋ ተናጋሪ ደቀ መዛሙርት አሉ። መደበኛ ናቸው። እነዚህ የመጡበትን ቋንቋ መሰረት አድርገው ትምህርት ይጀምሩላቸዋል። በቋንቋቸው ወደ አማርኛ እንዲመጡም ማህበረሰቡ ጋር እንዲገናኙ ባህሉንም በወጉ እንዲይዙት ለማድረግ ይሞከራል። እያደገ ሲመጣ ባሉበት ሀገር አማርኛ ቋንቋ የሚናገርን ለመምረጥም ምን ደርስበት ደረጃ ይደርስ ይሆናል። ግን ለጊዜው በዚህ አግባብ ሙሉ ለሙሉ ይሄ ባለ 5 ወለል ህንጻ ነው። በዚህ እየከፈልን እንደ ደረጃቸው በአጠቃላይ ግን የቤተ ክርስቲያን ትምህርት ተምረው የሚሄዱበት ማይከል ነው የሚሆነው ማለት ነው። ዝግጅቱ እንግዲህ ምንድነው? ሁለንተናዊ ዝግጅት እያደረግን ነው። ልጆች ሲመጡ ሊያስተምሩ የሚችሉ ቋንቋ አዋቂ ተማሪዎችን እያስተማርን እንገኛለን። አንዱ እሱ ነው ዝግጅታችን። ያው በዋናነት እሱ ስለሆነ መሰረቱ ማለት ነው። ሌላው ሲመጡ የሚያርፉበት ይሄ የሚሰራ ግንባታ የተጀመረ ግንባታ እንደምታዩት ባህር ሆኖ በአቅም ጥረት እንደዚህ ሆኖ የምታዩት ግንባታ ሲመጡ አሁን አንዳንድ ወንድሞች እንደሚመጡ እኔም ከዚያ ሆጀ የሚያገኙዋቸው ወንድሞች አሉ። እዚያው ተወልደው ግን ኢትዮጵያ መጥተው እየተማሩ ያደጉ ማለት ነው። እና መሰረተ ልማቱ ያልተሟላ ነው ማለት ጎጆ ቤት ገብተው ነው የሚማሩት እና በብዙ መንገድ በጣም መቋቋም እንዳቃታቸው ሁሉ ሲነግሩ ነበርና በተቻለ መጠንኛ ይሄን ያሰብነው ምንድነው ይሄ ህንጻ በእነሱ ስታንዳርድ ነው እንዲሰራ የሚፈልገው ማለት ማሞቂያ ማቀዝቀዣ ያለው ሻወር ሽንት ቤት ያለው ክላሶቻቸው በጣም ሳይበዙ ሴፍቲያቸው ተጠብቆ እንዲኖሩ እንፈልጋለን። ለሱ ዝግጅትም ይሄው መሰረቱን ጥለን ማለት አሁን እንትኑን ወደ ማውጣት ብቅ ብሎ እንደምታዩት የሰኔ ቡቃያ ያስመስለናል ማለት ነው። ከዚያ ሌላው ዝግጅታችን ደግሞ ማህበረሰቡ ላይ ባለቤት እንዲሆኑ ይሄ እነዚህ ደቀ መዛሙርቱ ሲመጡ ማህበረሰቡ የኔ ናቸው ብሎ እንዲቀበላቸው ማድረግ ነው። በዚህ ደግሞ ማህበረሰቡ ከዚህ በፊትም ልምድ አለው። እውነት ለመናገር እስካሁን 21 ልጆች በ21 ቋንቋ የሚናገሩ ልጆችን አስተምረናል። እነዚህ ልጆች የሚያይበት መጠን እንዲያውም አስታውሳለሁ አንዱን ለኔ ተባብለው በአካባቢ ያሉ አባቶች እናቶች ተከፋፍለው ልጆችን እንደ ልጅ ከቤታቸው ባህል ሲሆን ሩቅ ስለሆነ አገራቸው ስለማይሄዱ የብቸኝነት ስሜት እንዳይሰማቸው ባህል ሲሆን ከቤታቸው በሌላ ጊዜ ደግሞ ምን ደርሳል የኔ ልጅ ምን ደረሰ እያሉ ሁሉ የማስተማር ሂደት ነበር። አሁን ደግሞ የበለጠ በአጠቃላይ እንደ ከተማም እንደ ሀገርም ደረጃ ኃላፊነት የሚወስድ ማህበረሰብ እንዲኖርም እየሰራን ያለ ነው ማለት ነው። ይሄም አሁን ንግግራችን አንዱ የሥራችን አንዱ ውጤት ነው ማለት ነው። ስለዚህ ከተለያዩ ዓለማት የሚመጡ ማለት በሀገራችን 7 አህጉር አሉ። ከ7ቱ አንዱ ነው እስካሁን ሳይኖርበት የሚባለው አንታርክቲካን። ከዚያ ውጪ ከ6ቱ አህጉር ነው የሚመጡ እነዚህ ልጆች ማለት ነው። ስለዚህ ኢትዮጵያዊ ዜግነት ያላቸው ማለት ትውልደ ኢትዮጵያዊነት ያላቸውም ይሆናሉ፣ ኢትዮጵያዊነት ደም የሌላቸውም ይሆናሉ ማለት ነው። እነዚህ ልጆች ከተለያዩ የአፍሪካ ምድር ከተለያዩ አውሮፓ ከተለያዩ የአሜሪካ እንትኖች ክፍላት ሀገሮች የሚመጡ ይሆናሉ። እነሱን ለመቀበል ከወዲሁ ዝግጅት ማህበረሰቡ እንዲያደርግ
እየተዘጋጀ ነው። ህንጻውን የሚሰራው እነሱን ለመቀበልም ስለሆነ ማለት ነው። በዚህም ደግሞ የአባቶች ጉባኤ የሚባል አለ። በሱ ጉባኤ በተለይ አባቶች እውቅናው እንዲኖራቸው ባለቤትነት እንዲኖራቸው በመናደርገው ስራ ደስታቸው ከመጠን ያለፈ ነው። ደግሞ ስራው ራሱ የሚያመጣው አሁን ይሄ ግንባታው የሚያመጣው እንትን አለ ማለት ለምን እየሰራችሁት ነው የሚል ጠያቂ ሲመጣ ለዚህ ነው ሲባል በዚያ መንገድም እውቅናው እየበለጠ እያደገ ይመጣል። ደግሞ ልጆቹ ሲመጡ ደግሞ የበለጠ ደግሞ ልጆቹን ሲያይ ደግሞ የሚመጣ ደግሞ አጋዥ አካል ይኖራል። በአጠቃላይ ይህን በመሰለ ዝግጅት አለን። ልጆቹ ሲመጡ የሚመገቡት ኢትዮጵያዊ ምግብ ላይሆን ይችላል፣ እንጀራ ላይሆን ይችላል። ስለዚህ እሱንም ታሳቢ አድርገን እንቅስቃሴ ጀምረናል። ለምሳሌ የአሳ ማራቢያ ባህር እንዲኖረን እነሱ መዝናኛ ይፈልጋሉ። የእንስሳት ዙ እንዲኖረን ጤንነታቸው ሊጠበቅ ያስፈልጋል። ሆስፒታል እንዲኖረን ፕሮፖዛሎቹን ሰርተን አጠናቀን ለከተማው ለሚመለከተው ሰጥተናል። ሌላው ደግሞ የኢትዮጵያ የሆኑ የስራ አሻራዎች አሉ፣ ጥበበዶች ለምሳሌ ሰኔል ስራ፣ ጭራ ስራ። አሁን ይህን ጭራ ፈረንጅ ላይ ሰራው ይችላል። መስቀል ቅርጽ፣ እንዲህ ድጉስ፣ ጽሑፍ፣ ብራና እነዚህ የመሳሰሉ ነገሮችን ጥበበ እድ ማይከል የሚል ለማቋቋም ፕሮጀክቱን ሰርተን አሁንም ቦታ ለመጠየቅ ላይ ነው ያለን። ይሄንንም በቅርብ ጊዜ ውጤቱን እንደሚነግሩን ተስፋ እናደርጋለን የከተማችን የሚመለከታቸው። ስለዚህ ሁሉም ነገር ማለት የአይምሮአዊ ስነ ልቡናዊ ማህበረሰባዊና ቁሳዊ የሆኑ ዝግጅቶችንም ሁሉ እያዘጋጀን ነው የምንገኘው። ይሄ ህንፃ ባለ 5 ወለል ህንፃ ነው። ከላይ በቆርቆሮ የሚዘጋ አይደለም፣ በስላብ ነው። ቆርቆሮ የለውም። ከዚያ ላይ ስክሪን አለው እና ልጆች እነዚህ አሁን ከተለያየ ዓለም ወይም ሀገር ይመጣሉ እና አካባቢውን ማወቅ ይፈልጋሉ። በየቦታው ከምናዞራቸው ላዩ ላይ እንደመናፈሻ አድርገን እሱ እንዳንድ ነገር ለማጥኛም ለመቀጸያም ለነሱ ይጠቅማል። ውስጡ ግን ክላሶቹ መሰብሰቢያ አዳራሾች አሏቸው፣ የጋራ ትምህርት ስንሰጣቸው። ሌላው መኖሪያ አሏቸው። እንግዶች ደግሞ ልጆቻቸውን ይዘው ሲመጡ የሚያርፉበትም የእንግዳ ማረፊያም አለው ማለት ነው። እንደገና ከዚህም ጋር ደግሞ በየምስክር ጉባኤቶቹ ልጆቹ ላይሄዱ ይችላሉ ከተለያዩ ሁኔታዎች አንፃር። በኢትዮጵያ ያሉ የምስክር ጉባኤያት በተለይ ከመጽሐፍ ውጭ ያሉ 5ኛው ወለል ሙሉ አዳራሽ ነው። ስለዚህ በዚህ ላይ በዜማ ተምረው ሊመረቁ ያሉ ከመመረቃቸው በፊት አሁን ለምሳሌ በድጓው፣ በዝማሬ መዋሥዕቱ፣ በቅኔው፣ በቅዳሴው፣ በአቋቋም፣ በተክሌው፣ በታችየቱ በዚህ ሊመረቁ ሲሉ የ3 ወር ወይም የ4 ወር እስከ 5 ወር ቅድመ ጊዜ ከመምህራኑ ጋር ተነጋግረን ያንን የተማሩትን ወደ ስብከት እንዲለውጡት ይፈልጋል። ያን የተማሩትን ነገር እና ያዜሙት ዜማ ቅኔ የቆጠሩበት ታሪክ ከመጽሐፍ ቅዱስ የተወሰደ መሆኑን አሳይተን ስልጠና የምንሰጥበት ነው። ስለዚህ እነዚህ ልጆች የምስክር ጉባኤ ደቀ መዛሙርትንም የሚያገኙበት ነው የሚሆነው ማለት ነው በዚያው። እና እንግዲህ ሲከፋፈል ከታች የእንግዳ መቀበያ ነው ግራውንዱ ማለት ነው። 1ኛው ፎቅ፣ 2ኛው ፎቅ፣ 3ኛው ፎቅ፣ 4ኛው ፎቅ የልጆች መኖሪያና ሙዚየም ላይብረሪ ያለው እሱ ነው። 5ኛው ወለል ደግሞ ለነዚህ ለምስክር ጉባኤያት የስልጠና ማዕከልና በአካባቢ ያሉ የተመረጡ አካላት አሁን የእናቶች እንደምንለው፣ የካህናት ሚስቶች እንደምንለው፣ የካህናት ስልጠና የምንለው፣ የወጣቶች የተለዩ ወጣቶች ስልጠና የምንለው የሚሰጥበትም አዳራሽ ነው የሚሆነው ማለት ነው። ስለዚህ በዚህ አግባብ ብዙ አገልግሎት የሚሰጥ ህንፃ ነው። 15 በ25 ላይ ያረፈ ነው ማለት ወደ 300 ካሬ ላይ ያረፈ ነው ማለት ነው። በስኮላርሺፕ ሊማሩ የሚችሉ ሰዎች በዋናነት የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ናቸው። ከዚያ በኋላ ፍላጎቱ ያላቸውና በየሀገረ ስብከቱ ተመልምለው እነዚህ አሁን በየሀገረ ስብከቱ በውጭም የሀገረ ስብከት ማለት ነው ተመልምለው በማህበረ ቅዱሳን ማዕከላትም ንዑስ ማዕከላትም ሊመለመሉ ይችላሉ።
በሀገረ ስብከቱ ፈቃድ ይመጣሉ ማለት ነው። እና እነዚህ የሚመጡ ልጆች እድሜያቸው ለትምህርት የደረሰ የመማር ፍላጎት ያላቸው ደግሞ የማህበረሰብ ክፍሎቻቸውም እንደዚሁ ሊወሰዱ ይችላሉ። ለምሳሌ ቻይናዊ ብናመጣ አሜሪካዊ ብናመጣ ራሱ መሰረቱ አሜሪካዊ የሆነ ማለት ነው። እንደገና ደግሞ ትውልደ ኢትዮጵያዊ ሆኖ በዚህ ሀገር የሚኖር ልናመጣ እንችላለን። በአፍሪካም ደረጃ እንደዚሁ ሀገራቱን መሰረት ያደርጋል፣ ቋንቋን መሰረት ያደርጋል። በዚህ መንገድ በአንድ ጊዜ ከ150 በላይ ልጆች ሊስተናገዱ ይችላሉ። የራሱ ካሊክረም ዝግጅት ላይ ነን። መተዳደሪያ ደንብ አለው፣ ውስጠ ደንብ። በዚያ አግባብ ሊመሩ የሚችሉ አይነት እና እናት አባቶቻቸው ልጆችም ፈቃደኛ ሆነው ትምህርቱን የፈለጉና ለትምህርቱም ደግሞ በተቻለ መጠን ተምረው የጀመሩ ሰዎች ከዚህ በፊት ትምህርት እንትን ያሉ ከሆኑ የተሻለ ሊሆኑ የሚችሉ ሆነው ደግሞ የሚጀምሩ ከሆነ ደግሞ እነዚህ ፈቃዶቻቸውና የሃይማኖት ጥንካሬያቸው መሰረት ተደርጎ በሚደረግ የምልመላ መስፈርት ነው የሚጠሩት ማለት ነው። በእውነት ለመናገር ለማንኛውም ኢትዮጵያዊ ይመለከተዋል ብለን እናስባለን። ለምን የሀገርም ገጽታ ግንባታ ጭምር ስላለበት ማለት ነው። ማለት ወደ ኢትዮጵያ ስኮለርሺፕ ሰዎች ሊመጡ ነው ማለት ነው። ይሄ ለሀገር ገጽታ ግንባታው ቀላል አይደለም። ስለዚህ ይሄን በዚህ ደረጃ ሲታይ በሀገር ደረጃ ያሉ በአመራርነትም ለምን በዓለም ኢትዮጵያን የሚያስተዋውቅ ተቋም ስለሆነ ማለት ነው። ሲቀጥል ግን ማንኛውም የኦርቶዶክስ እምነት ተከታይ ይሄ በባለቤትነት ይመለከተዋል እና የትኛውም ቋንቋ ተናጋሪ ይሁን ልጆቹ ከዚህ መጥተው እንዲማሩ ነው እየተሰራለት ያለ በኢትዮጵያ ምድር ያለ። ለምሳሌ 80 በላይ ቋንቋዎች እንዳሉ ይነገራል፣ ባህሎች እንዳሉ ይነገራል። የነዚያ ሁሉ ባህል ቋንቋ ተናጋሪና ተከታይ ልጆቹን ከዚህ ልኮ የሚያስተምር ስለሆነ የሱ ቤት እንደሆነ ሊያስብ ይገባል። በተለይ ግን ደግሞ ትውልደ ኢትዮጵያውያን እና ኢትዮጵያውያን ይሄ በዋናነት የእናንተ ቤት ነው። የበለጠ ከዚህ ግን መተው ሙሉ ካህን ማለት ቤተክርስቲያኗ የምትፈልገው ካህን ሆኖ እንዲመለስ ይሄንን ቤት መገንባት አማራጭ የሌለው ነው የሚሆነው። ከዓለሙ ጅምብር ነፃ ሆነው መተው ተምረው ሊሄዱበት የሚችሉት ተቋም ስለሆነ እንደው መተው አንድ ክረምት እንኳን ቆይተው መሄዳቸው ቀላል ጥቅም ያለው አይመስለኝም። እንኳን ለ3 ዓመት ለ5 ዓመት ከዚህ ቆይተው ተምረው ምስጢር አደላለው የሚሄዱበት ትምህርት ማለት ነው። እና በዚህ አግባብ ቤተክርስቲያኗን ለማስፋት በምትጥሩበት ጥረት ያህል ማለት በአጋጣሚም ያየሁበት አጋጣሚ ስላለ ቤተክርስቲያን በሌለችበት ቤተክርስቲያን ለመስራት የምታደርጉት ጥረት የሚደነቅ ነው። ስለዚህ ቤተክርስቲያኗ ተሰርታ ደግሞ አገልጋይ ከሌላት ደግሞ ያን ያህል ውጤታማ አይደለም። አገልጋይ መኖሩ በራሱ ደግሞ የዚያን ሀገር ዜጋ በሚያውቀው ቋንቋ እና በባህሉ ገብቶ ሊያስተምር የሚችል ደግሞ አስተማሪ ካህን ማፍራት ደግሞ ሌላኛው ጥቅም ነው። ስለዚህ ይህን ሁሉ ታሳቢ ያደርጋችሁ የሁላችሁም እኛ ሐሳቡን ይዘን የሚሰራው ግን የቤተክርስቲያን ጉዳይ ነው የሚል ኢትዮጵያዊነት ይመለከተኛል፣ ኢትዮጵያ የኔ ናት የሚል የኢትዮጵያ ልልና ከፍታ የሚያስደስተው ሁሉ ሊሆን ይችላል ብለን ነው እያሰብን ያለ ነው። ዘመናት ደግሞ የሚመጡት ያው ከቀኑ ቀን ከአመቱ አመት ተቀይሮ አይደለም ማለት እንዲያው አመቱ ተለወጠ ሌላ አመት ጀመርን ሲባል አዲስ መንፈስ እንድንይዝ ነው የሚፈልገውና በዚያ አዲስ መንፈስ በየቦታው ጉባኤ ልናዘጋጅም እንችላለን። ዓለም አቀፍ ተደራሽ የሆነ የኦንላይን ጉባኤያት ልናዘጋጅ እንችላለን። ይሄንን ባናደርግ ደግሞ ይሄን ባይደርሳችሁ ደግሞ ባለቤት ነኝ እኔን ይመለከታል ብላችሁ በያላችሁበት ጉባኤያችን ያሰብነውን ከዳር እንድታደርሱልን በጉባኤ ቤቱ ስም ጥሪያችን እናስተላልፋለን። አሁን ይሄ የምታዩት ግንባታ በ20 ሚሊዮን የተገነባ ነው። በዚህ የኑሮ ውድነት በጊዜ ዋጋ ግሽፈት የሚታየው በዚህ ጊዜ ግን ማለት የመጣቸው 5 ሳንቲም ቦታዋ ላይ የምታርፍ ስለሆነ ነው። ይሄኛው ፕሮጀክት የሚፈጀው 72 ሚሊዮን ነው። እስከ ምናምኑ ተብሎ እንዲያው እስከ ሪዘርቭ ተብሎ 75 ሚሊዮን ይፈጃል ተብሎ ይታሰባል። ስለዚህ ይሄንንም ከዚያ ባነሰ መንገድ
ሰርተን እንደምናሳያችሁም ከወዲሁ በእውነት ቃል ለመግባት ወደ ኋላ አለልም ለማለት ነው። ምክንያቱም ብዙ በአካባቢው ያሉ ደጋግ ማህበረሰቦች በእውነቱ የደብረ ታቦር ነዋሪዎች፣ ወጣቶች፣ አዛውንቶች፣ እናቶች፣ አባት በጣም የሚያደርጉት የሚደነቅ ነው። ማለት ድንጋይ ሲሸከሙ አፈር ሲሸከሙ ለለበሱት ነጭ ልብስ ለጉልበታቸው ምንም የማይሳሱ ናቸው። ስለዚህ በዚህም ስራ የዩኒቨርሲቲ አለ እዚህ ደብረ ታቦር የዩኒቨርሲቲ ተማሪዎች፣ የኮሌጅ ተማሪዎች፣ የአብነት ተማሪዎች ያደርጉት የነበረ ርብርብ በጣም ቀላል የሚባል አይደለም። አሁን የቅኔ ቤት ተማሪዎች እየመጡ ከዚህ ያግዙናል። የዜማ ተማሪዎች ነገ እኛ የምንማርበት ነው ብለውም ስለሚያስቡ የቤተክርስቲያናችን ሀብት ነው ብለውም ስለሚያምኑና ብዙ ነገሩ በነፃ ጉልበት ስለሚሸፈን የኛም የራሱ የመጻሕፍቱ ተማሪዎች ባዘዝናቸው ልክ ወደ ኋላ የሚሉ አይደሉም። ራሳቸውን ማስበው የሚሰሩ ናቸው። ከዚህ አንፃር የጉልበቱ ወጪ ብዙ በነፃ የሚሆንበት አጋጣሚ ስለሚፈጠር ከዚያ ባነሰ በጀት ሰርተን በቅርብ ጊዜ ለማጠናቀቅ ነው እኛ እያሰብን ያለ ነው። እንግዲህ አንድ ነገር የምንፈልገው ገንዘብ ብቻ ነው። ገንዘብና ደግሞ ይሄ ቢሆን የምትሉት ሐሳብ በኮሜንትም በምንም ብታደርሱን ያንም እንቀበላለን። እስካሁን ላደረጋችሁልን ሁሉ እግዚአብሔር በእውነት በሰፊ እጁ ይስጥልን እንላለን። አሁንም ስለምታደርጉልን ነገር ከወዲሁ እግዚአብሔርንም እናንተንም እናመሰግናለን። በእውነት እግዚአብሔር ይስጥልን፣ ዓመቱን የሰላም ያድርግልን፣ እኛ የሚያሰብነውን እንሰራበት፣ እናንተም በያላችሁበት ተምኔተ ልቡናችሁ የሚፈጸምበት ዘመን እንዲያደርግልን ፈቃዱ ይሁንልን። የተያዘው የጊዜ ቀመር ወይም እቅድ 5 ዓመት ነው። አሁን ከዚያ እንዲያጥርልን እንፈልጋለን። ምክንያቱም ጊዜው በረዘመ ልክ ልናገኛቸው የምንችላቸው ልጆች እድሜያቸው እየገፋ በተለያየ መንገድ እየተወሰዱ እንዳይሄዱብን ደግሞ ተመልሰው የሚያስተምሩት ሰው ቶሎ እንዲደረስለት በአንድ ወቅት ቤኒሻንጉል ጉሙዝ የሰማሁት ነገር አለ። አንዲት እናት በ82 ዓመታቸው ሲጠመቁ እስካሁን ዘገያችሁ አሉ። የኔን ጓደኞች በሙሉ ሞት ወሰደባችሁና ቀደማችሁ እና እስካሁን ዘግይታችኋል ያሉትን በቀርጸው ይዘው እነ ወንድሜ ዲያቆን ቶማስ አሳይተውኛል። አሁንም እኛ ቶሎ ካልፈጠን እኛ ልንደርስላቸው የምንችላቸው ግን ሳንደርስላቸው ሞት ሊቀድመን የሚችሉ ሰዎች ይኖራሉ። በተለያዩ ሀገራት ክርስትናን መቀበል የሚገባቸው ሰዎች። ሌላው ልጆቻችን ሳናስተምራቸው እድሜያቸው አድጎ ለትምህርት ከትምህርት እድሜ አልፈው ልናገኛቸው እንችላለን። ደግሞ የክህነት ትምህርት የሚሰጠው በድንግልና ነው እና ደናግል ንጹሃን እንደሆኑም እንድንደርስላቸው ቶሎ ተቋሙን ይሄንን እኛ መስራት የምንችለውን ሰርተን ደግሞ በተጠኑ ሰዎች ሊሰራ የሚችለውን ደግሞ መስራትም ስላለብን ቶሎ ድረሱልን እንላለን። እግዚአብሔር አምላካችን በየልቡናችሁ ገብቶ ስራችንን በሚገባው ጊዜ ሰርተን የሚቀጥለውን የሚያቋርጠውን ስራ እንድንሰራ የእግዚአብሔር አምላካችን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።